እና ትዳር ጥሩ ነው ልመዱ። ሳውዲ አረቢያ ያላችሁ ሴቶች፣ አረብ ሀገር ያላችሁ ሴቶች ከራሴ ጀምሮ እንማርበት፣ ትምህርት እንውሰድ ካለፈው ነገር። ኢትዮጵያ የገቡትን ሰዎችም ብናይ ኢትዮጵያ ያሉትን ወይኔ ሰርግ ባልደግስ ኑሮ ወይኔ ስመጣ ለከሌ እንደዚህ አይነት ነገር አምጥቼ ባላመጣ ኑሮ ምናምን ምናምን አይነት ነገር ነው እንትን የሚባለው የሚወራውና ቢቀርብንስ እንትን ባንል በቃ ከሄዱት ብንማር እላለሁኝ። ወላሂ ከሄዱት ብንማር በቃም ምክንያቱም እኔ አሁን ኢንሻአላህ ኢትዮጵያ ሄጄ ወደዚህ ድጋሜ ለመመለስ አላስብም። ለአንደኛው ነው የሚሄደው ሰው ሂጄ ድጋሜ የምመለስ ቢሆን ድጋሜ መጥቼ እሰራዋለሁ ለነበረ ያኔ 1000 ሪያልን ፈጀው 2000 ሪያልን ፈጀው ድጋሜ መጥቼ እሰራዋለሁኝ ብወስድላቸውስ ብዬ አስባለሁኝ እል ነበረ። ግን ድጋሜ አልመለስ ለአንደኛዬ ነው የሚሄድ። አልሐምዱሊላህ ለኩል ያህል እንደ ራሳቸው ለካ ለባሌ እናትና አባትም ገዝቻለሁኝ። سبحانك يا رب. እኔ የምለው ኢትዮ ለው ማለት ነው። አለክ ወላ የለክም? እስኪ ካለ ጻፍልኝና የሆነ ጥያቄ ልጠይቅክ። ካለህ አለው በለኝ እስኪ። እንዴት ነው አለ እዚህ ጋር የምጽፈው እንትን አለ እስኪ ካለው አለው በለኝ እና የት ጋር ነው የሚጻፍ ኮመንት? ልጽፍልክ ነበረ ጠፋብኝ። ይሄ ድምጽ ነው። ይሄ ምንድን ነው?